ክብሩን ማየታችን በሕይወታችን ምን ያደርጋል? ምን ይፈጥራል በሕይወታችን? አንድ ስፍራ የእግዚአብሔርን ቃል ላንብብና በሕይወታችን የእግዚአብሔር ክብር ምን እንደሚያደርግ ላሳያችሁ ልሞክር። ኢሳይያስ ምዕራፍ 6 ላይ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም ከእርሱ ጋር ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበረ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሠረት ከጯሂው ድምፅ የተነሳ ተናወጠ፣ ቤቱም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው ጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ የከንፈሮችን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ ይላል። እንደምትመለከቱት እንዳነበብነው ነቢዩ ኢሳይያስ ከምዕራፍ 1 ጀምሮ እስከ ምዕራፍ 5 ድረስ እስራኤልን ሲወቅስ ነበረ። ጣቱን እስራኤል ላይ ሲቀስር ነበረ። የእስራኤልን በደልና ኃጢአት ነበረ ሲናገር የነበረው። ነገር ግን እግዚአብሔርን በክብሩ ባየው ጊዜ፣ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ተቀምጦ ባየው ጊዜ ያደረገው የሆነው ነገር 2 ነገር ነው በሕይወቱ። አንደኛው ራሱን ማየት ቻለ። ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱ ሰው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ እግዚአብሔርን አይተዋልና ወየው ጠፋሁ አለ። ከዚህ በፊት የነሱ ከንፈር መርከሱን ነው እንጂ የሱ ከንፈር የረከሰ እንደነበረ አያይም ነበር፣ አላስተዋለም ነበር። አሁን ግን ራሱን ማየት ቻለ። ራሱን እንዲያይ ያደረገው ወገኖቼ የእግዚአብሔር ክብር ነው። የእግዚአብሔር ክብር በሕይወታችን ሲገለጥ ራሳችንን እንድናይና ንስሐ እንድንገባ ያደርገናል። ወየው ጠፋሁ አልኩ ይላል። እንዳለውም ደግሞ የልቡን መመለስ ስላየ እግዚአብሔር ሱራፌሉ መጣና ከመሠዊያው ፍም በጉጠት አንስቶ አፉን ዳሰሰው። እነሆ ተፈውሰሃል አለው። በደልህ ካንተ ተወገደ፣ ኃጢአትም ተሰረየልህ አለው። ወገኖቼ ንስሐ ወደ ፈውስ ያመጣል። ንስሐ ወደ መመለስ ያመጣል። ንስሐ ከእግዚአብሔር ጋር ያለንን ሪሌሽንሽፕ እንዲታደስ ያደርገዋል። የንስሐ ዋናው ነገር ኃጢአታችንን ማወቃችን ሳይሆን ኃጢአታችንን አውቀን ንስሐ በመግባት ከእግዚአብሔር ጋር ያለንን ግንኙነት ማስተካከል ነው። ሰው በእግዚአብሔር ክብር ውስጥ ሲሆን ወገኖቼ የራሱ እድፈት የራሱ ኃጢአት ይታየዋል፣ የሰው ሳይሆን ማለት ነው። ጣታችንን ወደ ሰው መቀሰራችንን እናቆምና ወደ ራሳችን ማየት እንጀምራለን። ጠቢብ ወደ ራሱ እንደሚያይ እንዲሁ ወገኖቼ የእግዚአብሔር ክብር ጠቢብ ያደርጋል። ዓይኖቻችንን ወደ ራሳችን እንድንመልስ ያደርገናል። ሁለተኛው ግን የእግዚአብሔር ክብር ያደረገው በኢሳይያስ ሕይወት የእግዚአብሔርን ድምፅ ሰማ። ማንን እንልካለን? ማንስ ይሄድልናል ሲል ሰማ። ስለዚህም ሲመልስ ምን አለ? እኔንም እነሆኝ እኔን ላከኝ አልኩ ይላል። ወገኖቼ የእግዚአብሔር ክብር በሕይወታችን ሲመጣ፣ የእግዚአብሔር መገኘት የእግዚአብሔር ሀልወት ወደኛ ሲመጣና ክብሩን ስናይ በክብር ውስጥ ስንሆን ሁለተኛው የሚያደርገው ነገር መታዘዝን በሕይወታችን ያመጣል። እንድንታዘዝ ያደርገናል። መልእክተኞች ያደርገናል። እኔን ላከኝ አለ ጌታ። ጳውሎስን በደማስቆ መንገድ በታላቅ ብርሃን ከተገለጠለት በኋላ ያደረገው ይሄንኑ ነው። በመጀመሪያ ወደ ደማስቆ ገብቶ ሐናንያ እስኪጸልይለት ድረስ በጾምና በጸሎት ነው የቆየው። ንስሐ ገባ። ሁለተኛ ከዚያ በኋላ ወንጌልን ለአሕዛብ መስበክ ጀመረ። ወንጌል ሰባኪ ሆነ፣ መልእክተኛ ሆነ። በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን ሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም ይላል። ቤተ ክርስቲያንን ሲያሳድድ የነበረው ጳውሎስ ጌታ ሲገለጥለት በታላቅ ክብር በታላቅ ብርሃን ሲገለጥለት ንስሐ ገባ። አንደኛ። ሁለተኛ ደግሞ
ወንጌልን ሰባኪ ሆነ፣ መልእክተኛ ሆነ። ወገኖቼ ያ ክብር ሲያገኘን ብቸኛው ምላሽ መታዘዝ ብቻ ነው። ክብሩ በሕይወታችን ያግኘን ወገኖቼ። እግዚአብሔር ለያዕቆብ ሁለቴ ክብሩን ገለጠለት። ባንዱ ተደራደረበት፣ በሌላው ግን ተለወጠበት። ያዕቆብ ሕይወቱን ከወንድሙ ለማትረፍ ከኤሳው ለማትረፍ ወደ አጎት ወደ ላባ ቤት እየሄደ እያለ አንድ ጊዜ በምድረ በዳ መሸበትና ድንጋይ ተንተርሶ በተኛበት የእግዚአብሔር ክብር ተገለጠለት። መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ሲወጡበትና ሲወርድ በሕልም አየ። የእግዚአብሔር ክብር በዚያ ነበረ። እግዚአብሔርም የተስፋ ቃል ይሰጠው ነበረ። ነገር ግን የያዕቆብ ትኩረት ከክብሩ ይልቅ ተስፋው ላይ ነበረ፣ ቃል ኪዳኑ ላይ ነበረ። ስለዚህም እንደዚህ አለ፣ እግዚአብሔር ከኔ ጋር ቢሆን በመሄድባትም በዚያች ምድር በዚች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴም ቤት በጤና ብመለስ እግዚአብሔር አምላኬ ይሆናል አለ። እግዚአብሔር አምላኬ የሚሆነው ክብሩን ስላየሁ አይደለም፣ ክብሩ ስለተገለጠልኝ አይደለም። እንጀራ ቢሰጠኝ፣ ልብስ ቢሰጠኝ፣ ቢጠብቀኝ፣ ይህንን ቢያደርግልኝ እግዚአብሔር አምላኬ ይሆናል ብሎ ተደራደረ በእግዚአብሔር ሀለወትና በእግዚአብሔር ክብር። ከመገኘቱ ከማንነቱ ከክብሩ ይልቅ የተስፋው ቃል ጎልቶበት ነበር ለያዕቆብ በዚህ ስፍራ። ከዓመታት በኋላ ግን በያቦቅ ሸለቆ በጨለማ ብቻውን እያለ ያዕቆብ ኤሳውን እንደገና ለመገናኘት በፍርሃት ውስጥ እያለ አንድ ሰው ሌሊቱን ሙሉ ሲታገለው አደረ። ያዕቆብ እግዚአብሔር መሆኑን ሲያውቅ ካልባረከኝ አልለቅህም አለው። በዚህ ስፍራ የፈለገው በረከት ወገኖቼ ብርና ወርቅ አይደለም፣ ሀብትና ንብረት አልነበረም። ገብቶታል። ምክንያቱም ያዕቆብ ራሱ በቴን ብቻ ይዤ ይሄንን ወንዝ ተሻግሬ ነበር፣ አሁን ግን የሁለት ክፍል ሰራዊት ሆኛለሁ ብሏል። ሀብት ሞልቶታል፣ ንብረት ሞልቶታል፣ እግዚአብሔር ልጆችን ሰጥቶታል፣ ሚስቶችን ሰጥቶታል። የሚያስፈልገው በስጋ የሚያስፈልገው ነገር ሁሉ አለው። አሁን ግን እውነተኛውን የእግዚአብሔርን ክብር ነበር የፈለገው። አሁን ግን የእውነተኛውን የእግዚአብሔርን መገኘት ነው የፈለገው። አሁን በእግዚአብሔር ክብር እየተደራደረ አይደለም። አሁን እግዚአብሔር በእርግጥ እንዲያገኘው ፈልጓል። ከዚያም እግዚአብሔር ልቡን አየና ባረከው፣ ስሙን ቀየረለት። ያዕቆብ መባሉ ቀርቶ እስራኤል ተባለ። እግዚአብሔርን ፊት ለፊት አየ፣ ክብሩን ፊት ለፊት አየ። በህልም አይደለም ወገኖቼ በዚህ ስፍራ እግዚአብሔርን ያየው፣ ክብሩን ያየው በእውነት ነው እግዚአብሔርን ያየው። እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ሲል ቦታውን ጵኒኤል ብሎ ጠራው። ወገኖቼ በሸለቆ ውስጥ በጨለማ ማንም በሌለበት ብቻውን በፍርሃት ውስጥ በነበረበት ጊዜ ከተስፋው ጋር ብቻ ሳይሆን ተስፋ ከገባለት ከእግዚአብሔር ጋር ብቻ ሳይሆን ከተስፋው ቃል ብቻ ሳይሆን ከተስፋ ሰጪውም ከእግዚአብሔር ከራሱ ጋር ተገናኘ። ከዚያ በኋላ ወገኖቼ ያዕቆብ ወደ ድሮ ህይወቱ መመለስ አልቻለም። ያዕቆብ መሆን አልቻለም። ተለውጦ ቀረ። የእግዚአብሔር ክብር ሲያገኘን ወገኖቼ ለዘላለም ይለውጠናል። መለወጥ ይሁንልን። በክብሩ ውስጥ ሆነን ክብሩ አግኝቶን በህይወታችን መለወጥ ይሁንልን። 2026 በክብሩና በህልውና ውስጥ ኖረን መለወጥ ይሁንልን ለዘላለም። ሃሌሉያ። የኔና የእናንተ አይደንቲቲ መገኘቱና ክብሩ ይሁንልን። የዮሴፍ ህይወት መገለጫ ጉድጓዱ፣ እስር ቤቱ፣ መጣሉ፣ መገፋቱ፣ ባርነቱ፣ ቤተ መንግስቱ ሳይሆን እግዚአብሔር ከዮሴፍ ጋር መሆኑ ነበር። የእግዚአብሔር መገኘት ወገኖቼ፣ የእግዚአብሔር ክብር ማንኛውንም ቦታና ማንኛውንም ሁኔታ ጉድጓዱንም፣ ሸለቆውንም፣ እስር ቤቱንም፣ መገፋቱንም፣ መታሰሩንም፣ ጨለማውንም፣ ፍርሃቱንም ሁሉንም ነገር ወደ ዓላማችን መዳረሻ መንገድ ያደርገዋል እግዚአብሔር። በጨለማ ውስጥ ነው ያላችሁት፣ በፍርሃት ውስጥ ነው ያላችሁት፣ ተጥላችኋል፣ ተገፍታችኋል፣ አስጨናቂ ነገር ውስጥ ነው ያላችሁት። እግዚአብሔር ያንን ነገር ክብሩ ሲመጣ በህይወታችሁ ክብሩ ሲገለጥ ያንን ነገር ወደ ደስቲኒያችሁ መድረሻ መንገድ ያደርገዋል። ሃሌሉያ። እየሄዳችሁ ነው ማለት ነው። እግዚአብሔር ወዳሰበላችሁ ነገር ለመድረስ መንገድ ላይ ናችሁ ማለት ነው። መንገዱን እግዚአብሔር በዚያ ውስጥ ያደርጋል። ወደ ዓላማውና ወደ ክብሩ ያስገባችኋል። ክብር ለእግዚአብሔር ይሁን። አንድ ጊዜ ደግሞ ጌታ ጴጥሮስን ዮሐንስንና ያዕቆብን ይዞ ወደ ረዥም ተራራ ወደ ታቦር ተራራ ይዟቸው ወጣ። በፊታቸው ተለወጠ፣ ክብሩን አዩ፣ ልብሱ አንጸባረቀ። ኤልያስና ሙሴም ከኢየሱስ ጋር ሲነጋገሩ አዩ እና በጣም ፈርተው ስለነበረ፣ ክብሩ እጅግ ያስፈራ ስለነበረ፣ በደመና ተሸፍነው ስለነበረ
ጴጥሮስ የሚናገረውን ማያውቅም ነበርና እንደዚህ አለው ኢየሱስን፣ መምህር ሆይ በዚህ መሆን ለኛ መልካም ነው አለ። በክብሩ መሆን ማንም አይመርጣል። ወገኖቼ ለኔና ለናንተ በዚህ መሆን፣ በክብሩ ውስጥ መሆን፣ ከክርስቶስ ጋር መሆን የተሻለና የበለጠ ነገር ነው። ከዛም በኋላ አንድ ለአንተ፣ አንድ ለሙሴ፣ አንድም ለኤልያስ 3 ዳሶች እንስራ አለው። አያችሁ 6 ሰዎች ናቸው በዛ ተራራ የነበሩት፣ ያዕቆብ፣ ዮሐንስ፣ ጴጥሮስ፣ ኢየሱስ፣ ሙሴና ኤልያስ። ነገር ግን ስለ ራሳቸው ማሰብ አልፈለገም ጴጥሮስ። ለአንተ ለሙሴና ለኤልያስ ዳሶች 3 ዳሶች እንስራ። ወገኖቼ የእግዚአብሔር ክብር ሲያገኘን ከራስ ተኮር እንወጣለን፣ ከራስ ወዳድነት እንወጣለን፣ ከራሳችን ያለፈ ማሰብ እንጀምራለን። ለእግዚአብሔር ክብር መጨነቅ እንጀምራለን፣ ለእግዚአብሔር ሀለወት መጨነቅ እንጀምራለን። ለኛ የሚያስፈልገን የሆነ ጎጆ፣ የሆነ ዳስ፣ የሆነ ነገር ሳይሆን ክብሩ በክብር ውስጥ መሆን እንደሆነ ይገባናል። ልክ መዝሙረኛው እንዳለው በደጅህ መጣል ይሻለኛል፣ በደጅህ አንዲት ቀን፣ በቤት በክብር ውስጥ አንድ ቀን ትሻለኛለች እንዳለው ማለት ነው። ለኔና ለናንተም የሚሻለን በክብር ውስጥ በሐለወት ውስጥ መሆን ነው ወገኖቼ። መዝሙረኛው ሲናገር ክብርህን ሳይ እጠግባለሁ አለ። ክብሩ ለኔና ለናንተ ጥጋባችን ነው ወገኖቼ። ክብሩ ህልውናችን ነው። ክብሩ ዋናችን ነው። ክብሩ ሁለንተናችን ነው። ክብሩ በዘመናችን ያግኘን። ክብሩን መፈለግ ይሁንልን። ታዲያ ወገኖቼ በክርስቲያን ህይወት ውስጥ በኔና በእናንተ ህይወት ውስጥ የሚያስፈልገው ምንድነው ወይንስ ማን ነው ካላችሁኝ፣ እኛም ሙሴ የጠየቀውን እንጠይቃለን። የገባልንን ተስፋ ወይንም በረከቱን ወይንም ጥበቃውን ብቻ ሳይሆን መገኘቱንና ክብሩን ጭምር እንፈልጋለን። እና የተረጋገጠው የወንጌል እውነት ደግሞ የሚነግረን ይህንን ነው። በክርስቶስ ከሆንን፣ በጌታ ከሆንን፣ ክርስቶስን የምናውቅ ከሆነ ክብሩ ከኛ ጋር አለ። በክብሩ ውስጥ እንኖራለን። በክብሩ ውስጥ ነን። እናንተ ባለቱ ቆማችኋል፣ በስንጥቁ ውስጥ ተሸሽጋችኋል። አብና ወልድ መንፈስ ቅዱስ በእናንተ ውስጥ መኖሪያቸውን አድርገዋል። የእግዚአብሔር የክብሩ ማደሪያና መገለጫ ናችሁ ወገኖቼ። ይሄንን ነው በዚህ ማለዳ ልነግራችሁ የምፈልገው። ስለዚህ ጸሎታችሁ ክብርህን አሳየኝ ከሚለው የሩቅ ተስፋ የሩቅ ምኞት ይልቅ ክብርህ በእኔ በኩል ለዓለም ይታይ በሚለው ይለወጥ። የህይወታችሁ ዓላማ የጌታን ውበትና የጌታን ክብር ፍለጋ ይሁን። ምርጫችሁና ልመናችሁ ከመገኘቱና ከክብሩ ጋር የማይመጣጠነውን ማንኛውንም ነገር የሚንቅ ይሁንላችሁ በዘመናችሁ። እኛ በድል ተስፋ ብቻ የተላክን አይደለንም ወገኖቼ፣ በመገኘቱና በክብሩ ተስፋ ተልከናል። ጌታ ኢየሱስ ክርስቶስ በማቴዎስ 28 ላይ ሂዱ ወንጌልን ሁሉ ስበኩ ካላቸው በኋላ ያላቸው ነገር ምንድነው? እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋር ነኝ። ጌታ ይህንን ተስፋ ሰጥቶናል። ጌታ ሁል ጊዜ ከኛ ጋር ለመሆን አብሮን ለመሆን ተስፋ ሰጥቶናል። የሚያስፈልገን ደግሞ ይህ ነው። በጸጋው ደግሞ በትክክል ያለን ያ ነው። በዚህ ህይወት እንኖር ወገኖቼ። ክብር ለእግዚአብሔር ይሁን።